ሻሎም ሻሎም ቅዱሳን እግዚአብሔር የተመሰገነው ዛሬ አንድ መልእክት ወደ እናንተ ማምጣት እፈልጋለሁ። መጽሐፍ ቅዱስ ሲናገር ዘመኑ ክፉ ነውና ቀኖች ክፉ ናቸውና ዘመኑን ዋጁ ስለሚል ይህን ዘመን መዋጀት አለብን። ወጣቶች፣ አባቶች፣ እናቶች፣ ህፃናት በአንድነት ሆኖ የጠላትን ኃይል መምታት አለብን። እግዚአብሔር ሳታቋርጡ ጸልዩ ብሎ በልጁ በክርስቶስ ኢየሱስ አማካኝነት ለደቀ መዛሙርቱ ተናግሯል። ትጉና ጸልዩ፣ ዘወትር ጸልዩ። እነዚህ ትጋና ጸልይ፣ ዘወትር ጸልይ፣ ሳታቋርጥ ጸልይ፣ እነዚህ በጣም ወሳኝ ናቸው። ስለዚህ ሁላችን ነቅተን ጠዋትና ማታ ወደ እግዚአብሔር መጮህ አለብን። ለሀገር ደህንነት፣ ለመንግስት፣ ለቤተክርስቲያን እድገት፣ ለሪቫይቫል መምጣት፣ ለበረከት፣ ለጤንነት፣ በሰላም ለመኖር በዚህ በተጣለው መልአክ በሚሰራበት ዓለም ላይ ተጽዕኖ ፈጥሮ ለመኖር ከጠላት በላይ ከፍ ብሎ ለመኖር ታክቶ መጸለይ ያስፈልጋል። ስለዚህ አንድ መልእክት አለኝ ለኢትዮጵያ ሕዝብ ብሎም በዓለም ውጪ ላላችሁ በቲክቶክ፣ በዩቲዩብ፣ በፌስቡክ ለምትከታተሉ ትጉና ጸልዩ። በግርግር የሚመጣ የእግዚአብሔር ክብር የለም። በግርግር የሚመጣ በረከት የለም። ትጉና ጸልዩ የሚለው የእግዚአብሔር ቃል ሊሻር ሊለወጥ አይችልም። ስለዚህ እንጸልይ። የማይጸልይ ሰው የማይተጋ ሰው በዚህ ዓለም ሐሳብና በዚህ ዓለም አሰራር ይመታል። የሚጸልይ ሰው ግን ይመታል። ስለዚህ በኢየሱስ ክርስቶስ ስምና ስልጣን በርቱና ጸልዩ። እግዚአብሔር በሚመጣው ዘመን ስር እንዲሰዱ ያደርጋል። ስር ያልሰደደ ነገር መቆም አይችልም። ንፋስ ይጥለዋል፣ ራሱም ሊወድቅ ይችላል። ስለዚህ ስር መስደድ የሚለው ቃል ትልቅ ነው። ያዕቆብ ስር ይሰዳል፣ እስራኤል ደግሞ ያብባል። በፍሬውም የዓለምን ፊት ይሸፍናል። ስለዚህ እግዚአብሔርን ስንጸልይ ስንለምን ቅባት፣ ጸጋ፣ ኃይል፣ በረከት እንቀበላለን፣ ሞገስ እንቀበላለን፣ ጤንነት እንቀበላለን፣ መቅሰፍት እንመታለን። የእግዚአብሔር ስልጣን በእኛ ላይ ይሰራል። የእግዚአብሔር መንፈስ በእኛ ላይ ይሰራል። ትሁት ደግ እንሆናለን። ከሳሽ አንሆንም፣ ተንኮለኛ አንሆንም፣ አመንዝራዎች አንሆንም፣ ምቀኞች አንሆንም። እግዚአብሔር መንፈስ በእኛ ውስጥ ስንጸልይ መንቀሳቀስ ይጀምራል። ወደ ጸሎት፣ ወደ መዝሙር፣ ወደ ክብሩ ይመራናል። ምንሰራው ስራ ይከናወናል። ቤታችን ውስጥ የጠላት ኃይልና እጅ ይሰበራል። ስለዚህ ተክተን እንጸልይ። በኢየሱስ ስም ይህ ጸሎት አቅም በእናንተ ላይ አሁን ይለፍ። የጸሎት ኃይል፣ የጸሎት እሳት በውስጣችሁ ይግባ። አዋጅ ይገልበጥ። ሰነፍና ወረኛ፣ ሐመተኛ ያደረገ መንፈስ ሰፈራችሁን፣ ቤታችሁን ለቆ ይሂድ። የሚጸልይ ሰው ከተያዘበት ወጥመድ ሁሉ ያመልጣል። ይህ ዓመት ሳይዘጋ የጸሎት መንፈስ፣ ይህ ዓመት ሳይዘጋ የቅድስና መንፈስ፣ ይህ ዓመት ሳይዘጋ የሆነ ነገር ቤቴ ላይ ይሆናል። የተዘጉ ነገሮች ይከፈታሉ። ለምስጋና፣ ለመዝሙር፣ ለድል በኢየሱስ ስም ትቆማለህ። የዜማ ጊዜ ደረሰ። ያለቀስክበት ዘመን፣ ያለቀሽበት ዘመን ተሰረዘ። አዲስ ዘመን ከፊታችሁ አለ። በኢየሱስ ስም ይህን ኃይል ተቀበሉ። ይሁንላችሁ። ወንድማችሁ ነብይ ባይሉ ማቴዎስ ነኝ። ወዳችኋለሁ። በኢየሱስ ስም አሜን።